አባ እችን ቅመሳት አንተ ትወዳለህ ብዬ ነው የሰራሁልህ። ዋው እጅሽ ባር እንዳንቺ ምግቡ ሚጣ ለሰው የለም እዚህ ምን አንዳንድ ሰው ድራማ መስራት ይወዳል። ልታይ ማለት በኋላ ደብቆኝ ይመጣ። ማይ ምን ሆነሻል? ዝም በይ እንጂ ናቲ እጃችንን ታጥበን እንምጣ እስቲ። እሺ ምን እየሆነ ነው ያለው ናቲ? ምን አደረኩሳ? አንተ አይደለህም ባለቤት ነች። ለምንድነው ሁሉ ጊዜ የኛን ፍቅር የሚረብሽ ነገር የምታደርገው? ጠረጴዛ ላይ የምታሳየው ነገር ምንድነው? ማሽሟጠጥ፣ በቆሪጥ ማየት ምንድነው ነገሩ? ቅናት ነው ወይስ ምንድነው? ይቅርታ ሳም፣ እኔ ራሱ ደብሮኛል። ከቤት ቆጣን ጀምሮ የሆነ ነገር ሆናለች። እኔ እመክራታለሁ። እባክህ ንገራት። ሊሃ አንተንም እሷንም አክብራን ያስተናገደቻችሁ። ቤታችንና ፍቅራችንን የሚረብሽ ነገር አልፈልግም። እሺ ጓደኛዬ ተነሽ፣ በቃ ማማ እንሂድ። እንዴ ቆይ ገና መስተጫወትን። በቃ ይበቃ። እኛም ለራሳችን ጊዜ መስጠት ይኖርብናል። የፍቅር ብቻ ሳይሆን የመማማሪያ። እሺ